አዳር ስንት ነው? አይደብርም እንዴ እንደዚህ ለብሰህ? ወይስ ሙድ እያስክብኝ ነው? እንዴት ነሽማ? ደህና ነህ? አዳር ስንት ነው? አይደብርም እንዴ እንደዚህ ለብሰህ? ወይስ ሙድ እያስክብኝ ነው? አዎ የምሬን ነው። ስንት ነው? የምርህን ነው? የእውነትህን ከሆነ 2000 ብር። እሺ ነይ ግቢ። እዚህ ምን እንሰራለን? እና እንተዋወቃ። እኔ ዑመር እባላለሁ። እኔ ደግሞ ነፃነት እባላለሁ። ለማንኛውም እኔ እዚህ ያመጣሁሽ ቅድም ባለገኘኝ እንዳልኩሽ አይደለሁም። እና ምንድነው? ዛሬ ፈጣሪ ከትልቅ አደጋ አትርፎን አንድ ጥሩ ከሄድ ስራ ልስራ ብዬ ነው። አንቺ ፈቃደኛ ከሆንሽና ከዚህ ህይወት መውጣት የምትፈልጊ ከሆነ እማግዝሽና አግዤሽ ከዚህ ህይወት እንድትወጪ እፈልጋለሁ። እና ምክንያትሽ ለምን እዚህ ውስጥ እንደገባሽ ብትነግሪኝ ደስ ይለኛል። ታሪኩ ረዥም ነው። አሁን ብነግርህ ምንም ለውጥ የለውም። አንተ ለምን ጠየቀኝ? የምር መለወጥና ከዚህ ህይወት ውስጥ መውጣት የምትፈልጊ ከሆነ እኔ ማገዝ በምችለው ሁሉ አግዝሻለሁ። የአንቺን ታሪክ ደግሞ ንገሪኝ ያልኩሽ ለእኔ ምንም አያደርግልኝም። ቢያንስ ለሌሎቹ እንዳንቺ ያሉ ወጣቶች ትምህርት ይሆናቸዋል ብዬ ነው። ከምን እንደምጀምርልህ አላውቅም። የ11ኛ ክፍል ተማሪ ሆኜ ቤተሰቦቼ ተያያሉ ፍቅረኛ ይዤ እሱን አስፈልጬ ከቤት ወጣውና እሱን ማስረግዞኝ ጥሎኝ ጠፋ። ወደ ቤተሰቦቼ ብመለስም እነሱን ማባረሩ። ለዛ ነው እዚህ ውስጥ የገባሁት። ግዴታ ለመኖር ደግሞ ይህን ስራ መስራት አለብኝ። ከዚህ ውጭ ሌላ አማራጭ የለም። የምር አሁን እኔ ሌላ ስራ ብሰጥሽ ከዚህ ህይወት መውጣት ትፈልጋለሽ? አዎ በጣም ደስ ይለኛል። ጠዋት እየጸለይኩ ነበር። ፈጣሪም ጸሎት እየሰማ ይመስለኛል። ውብ አረቢያ መጅሊስ የሚባል ድርጅት አለ። እዛ ድርጅት ውስጥ እኔ ያስቀጥርሻለሁ። ስራው ምንድን ነው? ውይ በጣም ነው የማመሰግነው። ሰራለሁ። መች ነው የምጀምረው? ነገ መጀመር ትቻለሽ። ግን እኔ የምልህ እንዴት ነው እንደዚህ ለብሰህ እኔ ልትረዳኝ የመጣኸው? እንዴት እዛ ቦታ ልትመጣ ቻልክ? ሼም አልያዘህም? ሰው አልፈራህም? እኔ ለሰው ብዬ ሳይሆን ለአላህ ብዬ ነው የምሰራው። እንደይም ካላ ነው። አረ ይቅርታ፣ እኔ ሴት አልጨብጥም። ሌላ ነገር እንዳይመስልሽ። ተቀመጪ። እሺ